ዛሬ ደግሞ ሁለተኛውን ስፔሊንግ ሩል ላሳያችሁ። ይህ ህግ ምን ይላል? ሁልጊዜ በእንግሊዝኛ የስም ቃላት ውስጥ ወይም ናውን ወርድስ ውስጥ ዋይ ፊደል የቃል መጨረሻ ላይ ስትመጣና ከዋይ በፊት ያለው ፊደል ካንስነንት ከሆነ ዋይ ራሷን ወደ አይ ትቀይርና ቅጥያውን ኤስን ትቀበላለች ማለት ነው። ለምሳሌ ላሳያችሁ። ለምሳሌ ቤብ የሚለው ቃል በዋይ ፊደል ነው የሚጨርሰው። ከዋይ በፊት ግን ቢ ስለሆነች ያለችው ካንሰነንት ፊደል ስለሆነች ኢኤስ ከመጨመሬና ፕሉራል ከማድረግ በፊት ዋይን ወደ አይ ቀይሬያታለሁ። ስለዚህ ቤቢዝ ተብሎ ነው ማለት ነው የሚጻፈው። ይሄ ቃል ሲነበብ ቤቢዝ ድምፅ ነው እንጂ ድምፅ አይደለም። ቤቢዝ ተብሎ ይነበባል ማለት ነው። ሁለተኛውንም ቃል እንዲ ጋለሪ ስንል የመጨረሻዋ ፊደል ዋይ ነች። ከዋይ በፊት ግን ያለችው አር ነች። ስለዚህ አር ካንሰነንት ስለሆነች ኤስ ከመጨመራችን በፊት ዋይን ወደ አይ መቀየር አለብን ማለት ነው። ስለዚህ ጋለሪዝ ብለን ነው ማለት ነው የምናነበው። ሁልጊዜ ከዋይ በኋላ የሚቀጠሉት ኢኤስ ፊደላት እንደ እዝ ነው የሚነበቡት። ስለዚህ ጋለሪዝ ብለን ማንበብ አለብን። እዚህም ጋር ከዋይ በፊት ዲ ነች ያለችው። ስለዚህ ባዲ የሚለውን ቃል ፕሉራል ስናደርገው ኢኤስ ከመጨመራችን በፊት ዋይን ወደ አይ ቀይረናታል። ባዲዝ ብለን እናነባለን። ስለዚህ እነዚህን ጋር ቤቢስ፣ ጋለሪዝ፣ ባዲዝ ብለን ነው እንጂ የምናነበው ቤቢስ፣ ጋለሪስ፣ ባዲስ ሳይሆን ዝ ድምፅ። ምክንያት ከቅጥያው ኤስ በፊት ያለችው ድምፅ ቫውል ድምፅ ስለሆነች ከቫውል ድምፅ በፊት ደግሞ ኤስ ሲመጣ የቫውል ባህሪውን መጋራት ስላለበትና ቮይስድ ሳውንድ መሆን ስላለበት የስ ደግሞ ቮይስ አቻው ዝ ስለሆነ ወደ ዝ ድምፅ ይቀየራሉ ማለት ነው። ስለዚህ እንግሊዝኛን እንደዚህ ገብተውን በትክክል የስፔሊንግ ሩል ተከትለን ከስፔሊንግ ሩልስ ጋር ደግሞ ቃላቶቹ እንዴት ፕሮናውንስ እንደሚደረጉ ተረድተን እንግሊዝኛን በትክክል መጠቀም ከፈለግን የኔ ትምህርት በጣም ያስፈልጋችኋል። ስለዚህ እንደዚህ አይነት ትምህርት እንዳያመልጣችሁ ይህን አካውንት ፎሎ ማድረግ፣ ቪዲዮውን ላይክ ማድረግ እና ለሌሎች እንዲደርስ ደግሞ ይህን ቪዲዮ ሼር ማድረግ አትርሱ።